ድምጅን እንዳሳየህን ቴንክ ዩ የገጠር ልጅ በጣም ነው የማመሰግነው በነገራችን ላይ ኦኬ ያለው ነው በተስፋ ያለው ማለት ይኸው ከሻፍ ሲገልብጠው ከጀርባ ስልኩን ከጀርባ ቀጥ አድርገህ ያዘው እንደሱ አድርገህ ገልብጠው ስልኩን አንዴ ይክፈተውና ሲም ካርዱን ያውጣል ለሄር ነው ሆላ አቡ እስኪ ቀዩን ተጫነውና አብራው እስኪ ስልኩን ካሜራውን ብታዞረው እኮ ይቀልክ ነበር ካሜራ ማዞራችንን ፍሊፕ ካሜራ አታውቅም ማዞር ወደ ኋላ 3 ነጥብ ነክተ ካሜራውን ወለቀ ስልክ ማንሻ መሰለኝ በቀኝ እሱ ግሪኑን ምልክት ንካው ልንገርህ የቪዲዮ ምልክቱን ስነካው የካሜራ እንደዚህ መገልበጫ አለች የቪዲዮ ምልክቱን ስነካው ማለት ነው የሆነች አራት ማዕዘን ነገር አለች ጨርሱና አጠፋ ገዳ አራት ማዕዘን አንካትና ያሳያል መገልበጡን ከዛ ሴቭ የሚለውን ትነካዋለህ ወይ ደግሞ ሌላ ሰው እንደዚህ ስልኩን ያዘለት እሱ በሁለት እጁ ስልኩን እንዲከፍ ከጎን ሌላ ሰው አለ ስልኩን ይይዝልክ አካል ካለ ለመጨረሻ ጊዜ መቼ ነበር ቻርጅ አደረከው እሱን ስልክ በእጅ ያስከው እኔ አንድ ምናል አላደረከው ፓስፖርቱን አምጣው እስኪ እዚያው እንደተሸገ በፊት እንትን ሲም ካርዱን ያውጣው ሚኪ አተዘለን ሲም ካርዱን ያውጣው ፈጋ በፊት ስልኩን ድንጋይ ላይ ያስደግፈው ነገሰ ስልኩን ማለት ነው እንደሱ እንደሆነ ድንጋይ ላይ ያስደግፈው ካሜራው እንደሱ ከሆነ እንደሱ እንደሆነ ድንጋይ የሆነ ድንጋይ ላይ ያስደግፈው ወይ እንጨቱ ጋር እንደሱ አዙራ ማለት ነው አቦን ተሰራ እሺ አሁን አሳየን አሁን ሲሙን አውጣው እስኪ አውጣው ሲም ካርዱን አውጣው በእጅ ላይ የገባበትን ስልክ እኮ ካሜራው እንደዚህ ፊት ለፊት እንደሆነ ቁጭ አድርገው እሱ ድንጋው ላይ ባትሪው የሚበራበት ጋር ማለት ነው ስልኩን ካሜራው እንደዚህ ግልብጥ እንዳለ እንደሱ ዝም ብለህ ፊቱ ወደዚህ እንዲሆናል ብለን እንደሱ አድርገው አይዋ አሁን በሁለት እጅ ክፈት ታያ አሁን አሳያችሁ እስኪ ሲም ካርዱን አወጣ አቡ ስራ እየሰራ መብራት ያለበት ሞባይል ከካሜራው ጀርባ ያለ አይ ቲንክ ወደ ታች ሳብ መሰለኝ የምታደርገው ከፈትከው ኦኬ ሲሙን አወጣው ሲም ካርዱን ያወጣው ባትሪውን መሰለኝ ሲሙን አወጣው እስኪ ታያ ሲም ካርዷን እሷ ነጯ ሲም ካርድ ነች ወይስ ምንድነው ሲም ካርዷን አውጥተህ እንደዚህ እጅግ መዳፍክ ላይ አርጋህ አሳይኝ ኦኬ አውጣውና እጅ ላይ አርገው አንተ ሲም ካርድ መዳፍ ላይ እንደዚህ አርጋህ ነው ያው ቆይኛ ጋር ቆሟል ቪዲዮ ኦኬ አውጣዋል አያሌ ይታያል ማለት ስሙን ለማየት ነበር ስም እኮ ሲም ካርዷ ስም ይላቱ ሲም ካርድ ምንድነው አንተ ጋር ምን ይላል ሞባይል ነው ያለው ምንም የለው ማለት የሳውዲ ሲም ካርድ ነው ነው እንደዚህ ቆይ ሞባይል እስኪ የሚለውና ሳውዲ ነው አንብብልን እስኪ ሞባይል ነው ስም የለውም ያኔ ሞባይል መሆኑ ያኔ በሸሪካው አንተ ነው ምልክት በምልክት ነው የሚታየው ሰው አለ ያንተ እንትን አለ ትንሽ እጅክን ከፍ አድርገው ከካሜራ ውጪ ነክ ትንሽ እጅክን ከፍ አድርገው አይታየንም እንደዚህ እጅክን ከፍ አድርገው ያ እንደሱ ከዛ ትንሽ ካሜራ ቀረብ አሁንስ
ሲም ካርዱን ፎቶ አንስተህ መላክ ትችላለህ? አሁን ሳይሆን የተመቻቸ ቦታ ላይ ስትሆን ሲም ካርዱ ምንም የሚታይ ነገር የለውም። ስሙም ምኑም የት ሀገር ሲም ካርድ እንደሆነ እንኳን ማየት እኮ እሱን እኮ ነው የምልህ። ለማየት ትንሽ ቀረብ ቢያደርገውና ማየት ብንችል እስኪ ነው እንትን ሪፍሌክት የሚያደርገው ሳይሆን ፓስፖርቱ ላይ ወደ ላይ ትንሽ ገባ ወደ ጨለማው ትንሽ ከፍ ትንሽ እንጂ ወደ ላይ ከፍ ብታደርገው ከሚያንጸባርቀው ይርቅና ለእኛ ስሙ ይታየን ነበር። የሲም ካርዱ ስም እሱ ነበረ። ካሜራው ስላልዞረ እኮ ነው ሀቢባ እኮ ፍሊፕ እንዲያደርግ እየነገርኩት እኮ ነው። 3 ነጠብጣቧን ነክተህ የካሜራዋን ምልክት ይኸውልህ እንዴት መሰለህ ካሜራ ይዞራል። ይኸው እዚህ ጋር ይታያል። የኔ ስልክ እስኪ ተለቅ አድርጊኝ ነን። ቆይ በትልቁ ላድርግና ይኸውልህ የብሬክስን ተመልከት እንዴት ካሜራ እንደምታዞር ያሳየክ። እኔ ሆስት ስለሆንኩ የገስትና የሆስት አንድ አይነት አለ። ይሄ እቺ ትታያለች እዚች ጋር ያለችው ይቺ ነገሰ ትታያለች። ሁለተኛዋ ማለት ነው። ይቺኛዋ እሷን ካና ከዛ ሴቭ ታደርገዋለህ ታች ቀዩን። አሌክስ የመጀመሪያውን አላየም። ድገምለት። ብሬክስ ይቅርታ ድገምለት። ይኸውልህ ይቺን ትታያለች። ይቺ ሁለተኛዋ እዚህ መጀመሪያ 1 2 3 4 አሏ። ምን ራስህን ስትነካ እኮ ነው። ራስህን ስትነካ ጀምሮ አሳየዋ ብሬክስ። ቪዲዮውን ስትነካ አንተን ራስህን ንካ። ነገሰ ራስህን ያንተን አካውንት ንካው። ከዛ የቪዲዮ ካሜራውን ንካው። ከዛ ያንን ንካው። ቆይ ታያለህ? አይ ጨልሟል፣ አልታየም። ካሜራውን ጠረግ አድርገውና እጅ ላይ አድርገው ሲም ካርዱን ማለት ነው። አሁን አልታየም። ነገሰ ምን እናደርጋለን መሰለህ? አሁን ሲም ካርድ መሆኑ ብቻ ነው የሚለየው እንጂ ውስጡ ላይ ጽሁፉ ምናምን አይታየንም። ኢቭን ራሱ ጎልደን ከለሯ እንኳን አትታየንም። አሁን እንዲህ እናደርጋለን። የሷ ቤተሰቦች መጥተው ፓስፖርቱንና ስልኳን መውሰድ ይፈልጋሉ። የት ቦታ ነው ሊያሳይ ነው። የት ቦታ ነው ልትሰጣቸው የምትችለው አንተ? ችግር የለም እሰጣቸዋለሁ። የምትገናኙበትን ቦታ ተደዋውላችሁ ትሰጣቸዋለህ? ችግር የለም። ኦኬ ፓስፖርቱን አሁን የመጀመሪያ ፔጁን የሷ ፎቶግራፊ ያለበትን አሳየን ገልጠህ ፓስፖርቱን። መታወቂያ። ኦኬ መታወቂያ ካርድ። እሺ ፓስፖርቱ ላይ ያለውን ፎቶዋን ገለጥ አድርገህ ብችል በሁለት እጅ ይዘህ ብታሳየን ጥሩ ነበር። ከካሜራው እየወጣህ ነው። መሀል ላይ ሆን ፕሊዝ። ኦኬ አሁን እሱን አንሳውና አትውጣ፣ አታፍጥነው፣ ቀስ ብለህ ከካሜራ ወጥተሃል። የራሱ የስልኩ ጥላ እየጣለበት ነው ፓስፖርቱ ላይ። ትንሽ ራቅ አድርገው። መዞር እኮ ነው ካሜራው ያልተመቸው። አሁን የትም አይመችም፣ ይንቀሳቀስበታል። እስኪ ትንሽ ጠጋ። አሁን ጥሩ ላይ ነበርክ። ጠጋ እስኪ ወደ ስሟ ለማየት ካሜራው ቢዞር ኖሮ በጣም ጥሩ ነበር። በጣም ወጣ ወንድሜ።
አይታይም፣ ርቋል። ቆይ ካሜራው አልዞረለትም እስካሁን አይደለ? አልዞረም። ዞሯል። ከዞረ እኮ ፍላሽም ከበራል ፍላሽ መብራት ይችላል። አሁን ምሽት ስለሆነ ነው። በጧታው ማሳየት ትችላለህ? ጧት ሲነጋ ማሳየት ይችላል። አሁን ማለቱን ካረጋገጥን እየታየ አይደለም ወንድሜ። ይባስ ይጨልም። ወደ ሰማይ ወደ ላይ ከፍ አድርገው፣ እጅህ ከፍ አድርገው ወደ ላይ። ያንተ ጥላ ያረፈበት ስለሆነ ነው የማይታየው። ያ አይ ቲንክ ካሜራው ቆሽሿል መሰለኝና እንዲህ እናድርግ። ብሬክስ ምን መሰለህ፣ ሌሎችም ጥያቄዎች እንዲመልስልን አሁን በዚህ ሊታይ ስለማይችል ጠዋት ላይ በቪዲዮ ወይ የሆነ ሰው ጋር ተደዋውሎ ወይም ደግሞ በላይ ቢምጣና አንድ ሰው አስገብቶትኝ ያሳይ አይመስልህም? ሌሎችን ጥያቄዎችን እንጠይቀው። ከዛ ደግሞ ይሄንን ስልክና ፓስፖርት ለቤተሰቦቿ መቼ እንደሚሰጥልን እዚህ ቃል ይገባልንና የሆነ ቦታ ተገናኝተው ፓስፖርቱና ስልኩን ኢሚዲየትሊ ለቤተሰቦቹ ማስረከብ አለበት ብዬ አስባለሁ። ቅልቦች ምን ይመስላል? እኔም በዚህ ነው የምስማማው። ቤተሰቦቿም የሚፈልጉት እሱን ነው። ማስረጃ ስለሚፈልጉት መታወቂያዋ፣ ፓስፖርቷ፣ ስልኳ የእሷ መሆኑንም መጠየቅ ይፈልጋሉ። ቅድም ካለፈኝ ውስጥ ብጠይቅ እንደምትፈቅዱልኝ ከሆነ መሞቷን የሰሙበትና የመሞቷ ቦታውና የነሱ መሀል ያለው ርቀትን ማወቅ እንደው ምን እንትን እንዳሉ እኔ የሚል እንኳን ፍላጎት አስክሬኗን ለቤተሰብ መርዳት የሚለውን እነሱ ስላሉ ነው እኔ ያምንችበት ወይም እዚህ ጋር ሲጠይቁ የነበሩ መኖሯን እንግዲህ ብዙ ምልክቶች እየታዩ ነው በተለያዩ ቪዲዮዎች ማህበራዊ ሚዲያ ላይ